እዛ ጋር የሆነ ሰው ይታየኛል። የሆነ ሰው አለ። ወደዛው እንሂድ። السلام عليكم. وعليكم السلام ورحمة الله وبركاته. እኔ ቀይስ እባላለሁ። እሱ ደግሞ አፌለኝም መናገር አልችልም። እኔ ደግሞ ካሻ እባላለሁ። ትልቅ ጦረኛና ፈራስ ጋላቢ ነኝ። አቻ የሌለኝስ። እኔ ዚኒራ እባላለሁ። እኔ ደግሞ ሙሜራ እባላለሁ። ሌላ قيس هذا قيس انت قيس كويس ተቀመጡ አሁን ስለተቀመጥንበት ተውባን ተራራ ላጫውታችሁ። አላሁ ሱብሓነሁ ወተዓላ ተራራዎችን ችካል አድርጎ አስቀምጧቸዋል። ምድር እንዳሰምጥ እንዳትንሸራተት እምጠብቋትም እነዚህ በተለያዩ ቦታ የተተከሉ ተራራዎች ናቸው። እንግዲህ እኛም እናንተም ለተቀመጥንበት መሬት አደቢዛ መርጋቷና መስከኗ የነዚህ ተራራዎች ችካል ተግባርና ድንቅ የአላህ ጥበብ ነው። እንደው የሚቀመስ ነገር ይኖራችኋል ወይ? አረ የለንም። ታዲያ እኔ ላምጣ? ሌላ የሚበላው ጥብስ ይሁንልሽ? አው ጥብስ ይሁንልን። እኔ ተድባለሁ። ባይሆን ስጋው እንዳያርብ። አንቺ ሌላ አባዬ የማን ልጅ እንደሆነ ግን ታውቂያለሽ? አዋርደሽኛል። ይኸውን እንሂድ። ሌላ ጃፈር ና። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላ እንዴት ናት? በአላህ እንዴት ሆነች? ምን አላት? አባቴ እኮ በጣም ተናዶባት ቤት ቆልፎባታል። እናም ደግሞ እንዳትወጣ ጠባቂ ያደርጉባታል። በጣም ታዛዝናለች። በአላህ አንድ ነገር ላስቸግርሽ፣ እምቢ እንዳትይኝ። ይህንን ደብዳቤ ስጪልኝ። ሌላ ከቄስ ደብዳቤ አምጥቼልሻለሁ። አንቺ የልብ እስትንፋስ ኮረብታሙ ቦታ ልጠብቅሻለሁ። አንቺ የኔ ልብስ ልበሽና እኔ አንቺን ለብሼ ወደሱ ጋር ልሂድ። ጃፈር ውሃ አንጣልኝ።
እዚህ ዱንያ ላይ ምን ያስደስትሻል? አበቦች፣ ሰማዩ፣ አጠቃላይ አላህ የፈጠራቸውን ነገሮች ማስተንተን። እውነት ነው። የሚወደድ ነገር ነው የወደድሽው። አላህ ለመኖሩም ማረጋገጫዎች ናቸው። እንዴት ማለት ባክህ? ያው ሰማይ ካለ የግድ ያንጣለለው አካል መኖር አለበት። መሬትም በራሷ አይነጠፍ፣ አንጣፊ አለው። እውነት ብለሃል። በደንብ ብታስረዳኝ ግን ደስ ይለኛል። ለምሳሌ ተክሎችን ብንመለከት ሁሉም አንድ አፈር ላይ አንድ አይነት ውሃ ሲጠጡ ግን ጣዕም፣ ከለር፣ ቁመት፣ እድገት ብዙ ነገራቸው የተለያየ ሆኖ እናገኛቸዋለን። ይህ ማለት ደግሞ ከምናየው ውጪ ማናየው አስተናባሪ እንዳለ እናውቃለን ማለት ነው። አሃ ተኝተሻል? ስለ ተፈጥሮ ያለው እውቀት ደስ ይላል። ማሻአላህ። ሰዓት ቢኖርኝና ባዳምጥ ደስ ባለኝ ነበር። ግን ሰዓት ያልቋል፣ መሄድ አለብኝ። እንዴ መቼ ወጥተሽ ነው? አሁን እኮ ነው የወጣሁት። አላየኸኝም? ነይ ግቢ። ያ ሌላ የአላህ ተአምር ፍጡር ሊያስተምር እንዲያሳምሮ አስውቦ አስጊጦ የከለቀሽ እኛንም ሊገስጽ መኖሩን ሊገልጽ ታምሩን እንድናይ አድርጎ የፈጠረሽ ቁንጅናን ሊያሳየን ውበትን የዘራብሽ ማርም አይጣፍጥም ኮከብም አያምርም ምንም ላይ ብትሰቀል ጨረቃ አትስብም ያንቺን ያህል ቆንጆ ቀልቤን የገፈፈ ማንም አልነበረም ማንምም አይኖርም ቃሉ ያንስብኛል ፊደል ያጥርብኛል አንቺን አልገልጽ ብሏል እጅ ያስቸግሯል በየትኛው ብዕር ልጻፍ የቱን ቃል ልጠቀም አዲስ ስሜት አዲስ ረብሻ ልቤ በጋጋታ ተሞልቷል በአንድ ድምፅ ሌላ ሌላ ይላሉ አይኔ አንቺን ያያል አጠገቤ ግን የለሽም ድምፅሽንም ሰማለው አውርተሽ ግን አይደለም ተፈጥሮ በሙሉ አንቺን ይላል ምንም ጊዜያት ቢነኩዱ ፀሐይዋ ባትገባ ሲያሻትም ባትወጣ ካንቺ ካልነጠሉኝ የፈለገው ይምጣ ምሽቱም ንጋቱ በጋውም ክረምቱ ይለፍ ዓመታቱ ከሌላ ካለየኝ አይከፋም ክፋቱ በልቤ ላይ ነግሰሽ ሌላው ልታያለኝ ዋሌላ ፍቅርሽ አሳበደኝ ዋሌላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አይ አንተ ያቀይሶ እኔም አቀቶኛል ልቤ ተሸብሯል ውስጤ አለክ መሰል ለብቻዬ ሆኜ ብዙ አወራለሁ መሰማኝ መስል አንተዋ ያቀይሶ ባዶ ቤት አስገባኝ አባቴም ጨከነ ሚለየኝ መስሎት ካንተ ልቤን ካወጡ እንጂ በሌላስ አይሆንም አንተን እስካላየው ህመሙን አልችልም አንተዬ ናፍቆቱ በረታ ሀሳበኔ ማሰብም ተሳነኝ እንቅልፍ ራቀ ጎኔ ቀንና ሌሊቱ ለውጥ የለውም ለኔ ሲመሽም ጨልሟል ሲነጋም ጨልሟል ብርሃኔ አንተነክ ልቤ ማሙቷል አንተን እስካላየው ድምጽክን ካልሰማው መኖሩም ሞት ሆኗል
መሞቱም ለውጥ የለው። ብቻ ጌትዬ እሺ ብሎ አንድ አይንከም ባየው። መኖሩም ሞት ሆኗል፣ መሞቱም ለውጥ የለው። ብቻ ጌትዬ እሺ ብሎ አንድ አይንከም ባየው። አመጣሽ ላከች። ምን አለችሽ? ስለኔ ጠየቀችሽ? አይደለም የሷን ላመጣልክ ያንተን እንኳን አልሰጠዋትም። ጠባቂው ከለከለኝ። ናፍቆቷ የነካ በልክ የለሽ ፍቅር ከይስየው ተጠቃ አቅሙን አሰነፈው ናፍቆቷ አሸነፈው አልቻላለና መጅኑኗን አረፈ እሷን ባይታደል መች ተስፋው ጨልሞ ፍቅሩን ያስታግሳል ግድግዳዋን ስሞ ከሐሳቡ ባህር ሲያሰጥም ሲያዋኛ ከባህሩ ፈልቃ በገሃድ አገኛ። ይሄው እንደውም መጥቷል። አተቀይስ ያማሃል እንዴ? አይን የለህም እንዴ? የሰገድን አይደል? ሰላታችን አቋረጥኩ እኮ ያምካል እንዴ? እየሰገዳችሁ ነበር እንዴ? እኔ ሌላን የምወዳትን ያህል እናንተ አላህን ብትወዱ እኔ እናንተ እንዳላያችሁላ እናንተ ምንን አታዩኝም ነበር? ዩቲ በፍቅር ያበደ ሰው አይ ፍቅር ጋይስ አረ ጋይስ ሆይ እያበድክ እኮ ነው። ፍቅር እንዲህ ነው እንዴ? ስንቱ አፍቅሮ ተጋብቶስ የለ? ጋይስ ከአቅልህ ሁን እንጂ ራስህን አታሃል ወንድሜ። ቤተሰብህንም አታስከፋ፣ እነሱም በአንተ ሐሳብ ተዋጡ እኮ። ሸምግለኝ እያለ አያል ሰው የሚሰደኝ ድሮ ግምቱ ነበሩ አሁን ዘመን ካደኝ። ማን ነው እሺ ዛሬ ሌላ የሚያማልደኝ? ፍቅርሽ አዝለፍላፊ በእጅጉ ነጠለኝ። ቤተሰብ ገንዘቤን ባዶ አርጎ አስጣለኝ። ተው እያለ ወቃሽ ዘውትር ቢወቅሰኝም የኔ ኩሩ ጉበት አሳባጁን እንጂ ሲሰማ አይገኝም። እንዴት እሰማለሁ ወቃሾቹን ሁሉ በሀገር በምድሩ ፍቅርሽ ሌት ሲደፋኝ ተኝተው ለሚያድሩ